500 ሺህ ብር ለመስራት ዝም ብሎ መጥለጥ አይቻልም። ዛሬ የ30 ቀን ቻሌንጅ ነው ፓርት 1። ብዙዎቻችሁ ኮምፒውተር የለኝም የአኒሜሽን እውቀት የለኝም ብላችሁ ተስፋ ትቆርጣላችሁ። እኔ ግን ከኢትዮጵያ ሆኜ በዚህ በምጠቀመው ስልክ ብቻ በዓለም አቀፍ ገበያ የሚሆን የዩቲዩብ አውቶሜሽን ቻናል ከዜሮ እንዴት እንደምትከፍቱ በተግባር አሳያችኋለሁ። ይህ ቻሌንጅ የ500 ሺህ ብር ቻሌንጅ ነው። እናንተም አብራችሁን መስራት ትችላላችሁ። ዝግጁ ናችሁ? መጀመሪያ ቻናሌን ሰብስክራይብ እንዲሁም ላይክ አድርጋችሁ ጀምሩ። ይህን ቻናል የምንሰራው በእንግሊዝኛ ነው። ለምን? ምክንያቱም በዓለም አቀፍ ገበያ ለመድረስ እናም ዶላር ተከፋይ መሆን ስለሚያስፈልግ ነው። ይህ 500 ሺህ ብር ቻሌንጅ ዝም ብሎ የሚመጣ ሳይሆን በስትራቴጂ የሚሰራ ነው። ዛሬ በእነዚህ የመጀመሪያ 3 ወሳኝ ነገሮች እናያለን። አንደኛ፣ በኤአይ ታግዘን በዓለም አቀፍ ገበያ የሚሆን ስም እንመርጣለን። 2 ፕሮፌሽናል ሎጎ በኤአይ ታግዘን ዲዛይን እናደርጋለን። ቻናላችን ስራ ለመስራት ዝግጁ እናደርጋለን። መጀመሪያ ስም እንፈልጋለን። ነገር ግን ከዚህ በፊት የሚቀደም ነገር አለ። ስም ከመፈለጋችን በፊት ኒች የሚባል ነገር አለ ዩቱብ ላይ። ለኒቻችሁ ደግሞ ኒች ብዙዎቻችሁ ትቸገራችሁ። ለዚህ ደግሞ የቴሌግራም ቻናሌ ዩቱብ ዲስክሪፕሽን ላይ አስቀምጬላችኋለሁ። ከታች ላይ ገብታችሁ ቴሌግራም ቻናሌን ጆይን በማድረግ እዛ ላይ የማስቀምጥላችሁን ፎቶ አለ። እሱን ተመልክታችሁ ምን አይነት ኒች ቢሰሩ ምን ያህል ገንዘብ ታገኛላችሁ የሚል ነገር አለ። እሱን ገብታችሁ እዩት። ከዚህ ቀጥሎ ደግሞ የመጀመሪያ የምናደርገው ኒሽ ከመረጥን በኋላ ስም ለማግኘት ደግሞ ቻትጂፒቲ ወይም ጂሚኒ ትጠቀማላችሁ። ቻትጂፒቲ ላይ በመሄድ ለአኒሜሽን ቻናል የሚሆን 10 ስሞች እንዲሰጣችሁ ትጠይቁታላችሁ። አስታውሱ፣ ስሙን የሚሰጣችሁ በዓለም አቀፍ ደረጃ ተቀባይነት ያለው መሆን አለበት። በዚህ ሰዓት ዩቱብ ላይ በጣም ተወዳጅነት ያገኘው ነገር ቢኖር ዳርክ ሂስትሪ ነው። እናም ለሱ ቻትጂፒቲ ላይ እንደዚህ እኔ እንደምጽፈው አድርጋችሁ ትጽፋላችሁ ማለት ነው። ዳርክ ሂስትሪ የሚሆን ለዩቱብ ቻናል የሚሆን 10 ስሞች ስጡኝ ትሉታላችሁ። ከዛው በዚህ መልኩ 10 ስሞች ይሰጣችኋል ማለት ነው። ከነሱ ውስጥ አንዱ የተመቻችሁን እናንተ መርጣችሁ ለቻናላችሁ ስም ማድረግ ትችላላችሁ። አሁንም ደግሜ ላስታውሳችሁ 500 ሺህ ብር ለመስራት ፕሮፌሽናል መሆን አለበት። ለዚህም ደግሞ ሎጎ ፍለጋ ዲዛይን እናደርጋለን። ቻትጂፒቲ ወይ ጂሚኒ ላይ ገብታችሁ ኢሜጅ ክሬት እንዲያደርግላችሁ ትጠይቃላችሁ። የሚገርም 3D ሎጎ እንዲሰጠን እናዘዋለን። ስም መርጣችሁ ከጨረሳችሁ በኋላ እዚህ ጋር ሎጎ ክሬት አድርግልኝ ትሉታላችሁ። ከዛው ሎጎ ክሬት ያደርጉላችኋል። ሎጎ ክሬት አድርግቶ ከጨረሳላችሁ በኋላ ደግሞ እኔ እንደምጽፈው እዚህ ጋር ታደርጉና ከቨር ይሰጣችኋል ማለት ነው። የከቨር እዚህ ጋር ከቨር ይሰጣችኋል ማለት ነው። በዚህ መልኩ መጠቀም ትችላላችሁ። ተመልከቱ፣ በሰኮንዶቹ ውስጥ ይህን የመሰለ ፕሮፌሽናል ሎጎ ሰጥቶናል። ይህ ሎጎ ለቻናላችን ማስታወቂያ ይሆናል። በመቀጠል ደግሞ ለቻናላችን የሚሆን ባዮ እንጠይቀዋለን። ለቻናላችን ሰው ሲገባ ምንድነው የቻናል የሚሰራው የሚለው ከኒቻችሁ ጋር የሚሄድ ባዮ በሰራችሁበት ቻትጂፒቲ ወይም ጂሚኒ ላይ ገብታችሁ ባዮ እንዲሰጣችሁ ታደርጋላችሁ። ዳርክ ሂስትሪ የሚሆን የዩቲዩብ ቻናል ባዮ ውስጥ ብያለሁ። በዚህ መልኩ ባዮ ሰጥቶኛል ማለት ነው። የምትመለከቱት እዚህ ጋር ባዮ ሰጥቶኛል ማለት ነው። በመሰረቱ አሁን ቻትጂፒቲ እና ወይም ጂሚኒ ተጠቅማችሁ ያዘጋጃችሁ ስምና ሎጎ ባዮ በመጠቀም ዩቲዩብ ቻናል ክሬት እናደርጋለን። መጀመሪያ ወደ ዩቲዩብ ትገባላችሁ። ዩቲዩብ ከገባችሁ በኋላ ከእንደገና አድ ክሬት አካውንት እና በዚህ መልኩ ይመጣላችኋል። ከዛው ይኸው በዚህ መልኩ አዲስ አካውንት ከፍቻለሁ ማለት ነው። ከዛ በዚህ መልኩ አዲስ አካውንት ከከፈትን በኋላ እዚህ ጋር ቻትጂፒቲ ላይ የሰጠን ስም አለ ማለት ነው። እሱን ስም ኮፒ እናደርጋለን። ለምሳሌ እኔ 7ኛውን ስለመረጥኩኝ ዳርክ ሂስትሪ ትሩ የሚለውን እሱ መታችሁ እዚህ ጋር ፔስት ታደርጉለታላችሁ ማለት ነው። በዚህ መልኩ ፔስት ያደርግላችኋል። ከዛ እዚህ ጋር ሊንክ ይሰጣችኋል። ከፈለጋችሁ ሊንኩን እናንተ ማስተካከል ትችላላችሁ። በራሳችሁ ሰርች ያደርገዋል ሰው ወይም ደግሞ ከስማችሁ ጋር ይሄዳል ያላችሁ ዩዘር ኔም ታስቀምጡለታለች ማለት ነው። ከዛ እዚህ ጋር ደግሞ ያወረድነውን ሎጎ ለቻናላችን እሱን እናስገባለታለን። እኔ ደግሞ የ7ኛውን እዚህ ጋር የመረጥኩት ስለነበረ እሱን ሎጎ እዚህ ጋር አስገባለታለሁ ማለት ነው። በዚህ መልኩ ሎጎአችሁን ስትሬት ከሆነ በኋላ ሴቭ ትሉታላችሁ። እዚህ ከመታችሁ ክሬት አካውንት የሚለውን አንዴ ትነኩታላችሁ። በዚህ መልኩ አዲስ የዩቲዩብ አካውንት ከፍታችኋል ማለት ነው። በዚህ መልኩ አዲስ የዩቲዩብ አካውንት ከከፈትን በኋላ ይሄ አሁን አካውንታችን ከፍተናል ማለት ነው። አካውንታችን ከከፈትን በኋላ እዚች ጋር ኤዲት የሚለውን አንዴ እንነካና እዚች ጋር ቀድም የሰራልን ከቨር አለ። እሱን ከቨር እናስገባለን ማለት ነው ዩቲዩብ ላይ። እዛው ትንሽ ሴቭ እስኪያደርግ እንጠብቃለን። ከዛው በዚህ መልኩ ከቨር ሰርቶ ጨርሶልናል ማለት ነው። አሁን ደግሞ እዚች ጋር መታችሁ ዲስክሪፕሽን ታስገባላችሁ። ይሄው ዲስክሪፕሽን ዩቲዩባችሁ ላይ ሰው ሲገባ ወይም ደግሞ ባዮ እዚህ ዩቲዩባችሁ ላይ ምን አይነት ነገር እንዳለው ሙሉ አንድ ባንድ የሚነግርላችሁ ወይም ሰው ምን አይነት ነገር እንደምትሰሩ ይዘቱን ይሄው በዚህ መልኩ መክፈት ትችላላችሁ። ይህ የ500 ሺህ ብር ቻሌንጅ የመጀመሪያ ትልቁ እርምጃ ነው። አሁን እንደምትመለከቱት ቻናል ከፍተን ጨርሰናል ማለት ፓርት 1 ተጠናቋል። ቻናላችን አሁን በአለም ላይ ዝግጁ ነው። 500 ሺህ ብር ለመስራት የመጀመሪያ በር ከፍተናል። ግን ቻናል ስላለን ብቻ ቪዲዮአችን ቫይራል አይሆንም። የሚቀጥለው ፓርት 2 እስክሪብቶ ወይም ታሪክ እንዴት እንደምታዘጋጁ አሳያችኋለሁ። እስከ ዛሬ ድረስ የከፈታችሁ ቻናል
ካለ ሊንኩን ወይም ስሙን ኮሜንት ላይ አስቀምጡ። እንዳያመልጣችሁ ሰብስክራይብ አድርጉ። ፓርት 2 እንገናኝ።